ለመሸምደድ ለድምፅ ተብሎ የሚዋረስ መንፈስ ነው። እግዚአብሔርን ለማገልገል አጋንንትን ተዋርሶ እንዴት ነው? ይሄንን መጀመሪያ ከቤተክርስቲያን ማስወገድ ነው። ከምጣድ ላይ ጎቻን ለመስለብ ብሎ ህዝቡን ያታላል። መጫኛ ማቆም ብሎ ህዝቡን ያታላል። እሱ ግን የተታለለ ህይወት ይኖራል። ለራሱ መሪ ጌታ ደብተራ ያው በእነሱ ስም እየተሰደደ ነው። ስሙት፣ የእነሱ ማላገጫ ሆነናል። እንደ ጅብ ወደ ጅብነት የሚቀየሩ ሰዎች መተት ምናምን ሲለው አዎ የኛ ጥበብ ነው አለኮት ባይዘዌ አንድ መሪ ጌታም የሆነ ደብተራ ሰይጣንም ወደ ሰዎች የሚያዋርስ ማለት ነው። እሱ ራሱ ሳይዋርስ ሰውን አያዋርስም። ሰው ላይ መስራት አይችልም። ራቁቱን ሆኖ ገበያ መካከል ላይ አመድ ላይ ካልተንከባለለ ወይ ደግሞ የጅብ ቆዳ ላይ ካልተንከባለለ የጅብ ስጋ ካልበላ ወይ የሆነ ነገር ካልሆነ በፍጹም ከሱ ጋር ሰይጣን አብሮ ሊሰራ ይችላል። ይሄንን እኮ በአካል እኮ ሄደን እኮ ያየ ቡዳ ይዟታል ተብሎ የጅብ ቆዳ ላይ የመናፍስት መንደር ውስጥ የሚለው መጽሐፉን ገብታችሁ ማንበብ ትችላላችሁ። እኔ ሄጄ ባይኔ ያየሁት መጽሐፉ ላይ ነው ያየሁት። ሶስተኛው መጽሐፍ ግዞተኛው ጂኒ በጣም ማለት በዚህ ልክ አንድ ጋዜጠኛ አባቶች ብሎ ጥበበኞች እያለ ቤተክርስቲያን ድረስ ገብቶ መሪጌቶች፣ ደብተራዎች፣ ሊቃውንት ናቸው እያለ መጽሐፉ ላይ ጽፎት በይፋ ተቀምጧል። ያንኑ ደግሞ በአካል ሄጄ አይቼዋለሁ። ከቻላችሁ ይሄን መጽሐፍ አንብቡት። መናፍስቱ በሸለቆ ውስጥ የመናፍስቱ መንደር ግዞተኛ ጂኒ ሌሎችም ማለት በጣም አንድ ሰው ሊጻፈው ስላሴ ነው። ፍቅር ማን ስላሴ ነው። ደስታ በጣም ምርጥ ማለት ሰውን ለመሞገት ምን ያስፈልጋል መሰላችሁ? ማንበብ ያስፈልጋል።